እግዚአብሔር የለም ባዩ ክርስቶስን ማግኘቱ። ገና ከሕፃንነቴ አንስቶ ነበር ወላጆቼ የሞቱብኝ። ያደግኩት ምንም አይነት ሃይማኖት በሌለበት ቤተሰብ በመሆኑ በሕፃንነቴ ሃይማኖታዊ ትምህርት አልነበረኝም። አንደኛው የዓለም ጦርነት ያስከተለው ድህነትን ጨምሮ ካሳለፍኩት መራር የልጅነት ሕይወት የተነሳ ገና በ14 ዓመቴ እንደ ዛሬዎቹ ኮሚኒስቶች ሁሉ እግዚአብሔር የለም የምል ሆንኩ። እግዚአብሔር የለም በሚሉ ጸሐፎች የተጻፉ ብዙ መጽሐፍትን አንብቤያለሁ። በእግዚአብሔር ወይንም በክርስቶስ አለማመን ብቻ ሳይሆን ለሰው አእምሮ ጎጂ እንደሆነ ስላሰብኩ እንዲህ ያለውን አስተሳሰብ ራሱን ጠላሁት። ስለሆነም ሃይማኖትን በተመለከተ መራራ ሆኜ ነበር ያደግኩት። በኋላ እንደተረዳሁት ግን ለእኔ ግልጽ ባልሆነ ምክንያት እግዚአብሔር ከመረጣቸው አንዱ የመሆን ጸጋ ነበረኝ። ይህ ከእኔ ማንነት ወይንም ምንነት ጋር የተያያዘ አይደለም። ምክንያቱም እኔ በጣም መጥፎ ሰው መሆኔን አውቃለሁ። ምንም እንኳን እግዚአብሔር የለም ባይ ብሆንም ሁሌም አንድ የማልረዳው ነገር ወደ ቤተ ክርስቲያን ይስበኝ ነበር። ወደ ውስጥ ሳልገባ በቤተ ክርስቲያን በኩል ማለፍ ያስቸግረኝ ነበር። ይሁን እንጂ ቤተ ክርስቲያኖቹ ውስጥ የሚሆነውን አላውቅም። ስብከቶቹን ሰምቻለሁ፣ ግን በፍጹም አልወዳቸውም። እግዚአብሔርን በተመለከተ አእምሮዬ ውስጥ ያለው ስዕል ተሽቆጥቁጬ ልታዘዘው የሚገባኝ አንድ ጌታ ያህል ነበረ። አእምሮዬ ውስጥ የነበረውን የተሳሳተ የእግዚአብሔር ስዕል በጣም እጠላው ነበር። በዚህ አጽናፈ ዓለም እብሪት ውስጥ አንድ አፍቃሪ ልብ መኖሩን ባውቅ በጣም ደስ ይለኝ ነበር። ከልጅነት ወጣትነት ደስታ የማውቀው እጅግ በጣም ጥቂቱን በመሆኑ እኔን የሚወደኝ አፍቃሪ ልብ እንዲኖር ተመኘው። እግዚአብሔር የሚባል ነገር እንደሌለ ራሴን አሳምኛለሁ። እንዲህ ያለ የፍቅር አምላክ ባለመኖሩ ግን አዝን ነበር። አንድ ጊዜ በውስጤ ከነበረው መንፈሳዊ ግጭት የተነሳ አንድ የካቶሊክ ቤተ ክርስቲያን ውስጥ ገባው። ሰዎቹ ተንበርክከው የሆኑ ነገሮች ሲያነቡ ሰማው። ሄጄ አጠገባቸው እንበረከካለሁ። ምናልባት አንዳች ነገር ቢፈጠር ጸሎታቸውን ሰምቼ እነርሱ የሚሉትን እኔ እምላለሁ በማለት አሰብኩ። ጸጋን የተሞላሽ ማርያም ሆይ እያሉ ለቅድስት ድንግል ማርያም የሚጸልዩት እነርሱ ያሉትን ደግሜ አልኩ። የድንግል ማርያምን ምስል ትኩር ብዬ አየሁ። ሆኖም ምንም የሆነ ነገር አልነበረም። ይህ በጣም አሳዘነኝ። ምንም እንኳን እግዚአብሔር እንደሌለ እርግጠኛ ብሆንም አንድ ቀን ወደ እርሱ ጸለይኩ። ጸሎቴም እግዚአብሔር ሆይ አንተ እንደሌለህ እርግጠኛ ነኝ። እንደው ምናልባት ብትኖር እንኳን ራስህን መግለጥ የአንተ ፈንታ፣ በአንተ ማመን ደግሞ የእኔ ፈንታ ይሆናል የሚል አይነት ነበረ። እግዚአብሔር የለም የምል ሰው ብሆንም ይህ ግን ለልቤ ሰላም አልሰጠውም። በእንዲህ አይነት ውስጣዊ ውጥረት ውስጥ በነበርኩ ጊዜ አንድ በሩማንያ ተራሮች ባለ መንደር የሚኖር ሽማግሌ አናጢ እግዚአብሔር ሆይ በምድር አገልግዬሃለሁ፣ በሰማይ ዋጋ እንደምትሰጠኝ ሁሉ በምድርም ዋጋ እንድትሰጠኝ እለምንሃለሁኝ። የምለምንህ ከመሞቴ በፊት አንድ አይሁዳዊ ሰው በክርስቶስ ወደ ማመን እንዳመጣ እንድትረዳኝ ነው። ኢየሱስ ራሱ የተገኘው ከአይሁድ ሕዝብ ነው። አንተ እንደምታውቀው ድሃ ሽማግሌና ታማሚ ሰው ነኝ። ወደ ሌላ አካባቢ ሄጄ አይሁዳዊ ሰው ማግኘት አልችልም። በአካባቢ ደግሞ አንድም አይሁዳዊ የለም። አንድ አይሁዳዊ ሰው ወደ መንደሬ እንዲመጣ አድርግ፣ እኔም እሱን ወደ ክርስቶስ ለማምጣት የምችለውን ሁሉ አደርጋለሁ እያለ ይጸልይ ነበረ። አንድ መግለጽ የማልችለው ኃይል ወደ መንደር እንዲሄድ ገፋፋኝ። እንደ እውነቱ ከሆነ ወደዚያ የምሄድበት ምንም ምክንያት አልነበረኝም። በዚያ ዘመን በሩማንያ 12,000 መንደሮች ነበሩ። እኔ ግን የሄድኩት በትክክል ወደዚያ መንደር ነበር።
አይሁዳዊ መሆኔን ሲያውቅ ያ ሽማግሌ አናጢ አንድ ጎልማሳ ሰው ለአንዲት ቆንጆ ከሚያደርገው የበለጠ አቀባበል አደረገልኝ። እኔ የጸሎቱ መልስ መሆኔን አውቆ ተረድቶ ነበር። የማነበውን መጽሐፍ ቅዱስ ሰጠኝ። እንዲሁ ፍላጎቴን ያረካው መስሎኝ ከዚህ በፊት ብዙ ጊዜ መጽሐፍ ቅዱስን አንብቤ ነበር። እርሱ የሰጠኝ መጽሐፍ ቅዱስ ግን የተለየ ነበር። በኋላ ሽማግሌው ራሱ እንደነገረኝ እኔና ባለቤቴ በክርስቶስ እንደምናምን እርሱና ሚስቱ ለብዙ ሰዓታት ይጸልዩ ነበር። እርሱ የሰጠኝ መጽሐፍ ቅዱስ በቃላት ሳይሆን በጸሎት እሳት በተቀጣጠለ የፍቅር ኒዳድ የተጻፈ ያህል ነበር። ብዙ ማንበብ አልቻልኩም። የእኔ መጥፎ ሕይወት ከኢየሱስ ንጹሕ ሕይወት ጋር፣ ርኩስነቴ ከእርሱ ጽድቅ ጋር፣ ጥላቻዬ ከእርሱ ፍቅር ጋር ሳነጻጽር ማድረግ የቻልኩት መጽሐፉ ላይ ተደፍቼ ተንሰቅስቆ ማልቀስ ብቻ ነበር። ያም ሆኖ ግን እርሱ የእርሱ እንደሆን እንደ አንዱ ተቀበለኝ። ብዙም ሳይቆይ ሚስቴ በክርስቶስ አመነች። ሌሎች ሰዎች ወደ ክርስቶስ ማምጣት ጀመረች። እነዚያ ሰዎችም ሌሎችን ማምጣት ጀመሩ። እንዲህ እያለ በሮማንያ አንድ አዲስ የሉተራውያን ማህበር ምዕመን ተመሰረተ። ከዚያም ብዙ መከራ ያደረሱብን ናዚዎች መጡ። ሮማንያ ውስጥ ናዚ ፕሮቴስታንቶች እንዲሁም አይሁዳውያን ላይ ቁም ስቅል የሚያደርስ እጅግ ሲበዛ አምባገነንነት አገዛዝ ሆነ። ገና በመደበኛ ክህነት ከመቀበሌ በፊት እንኳን ለአገልግሎት ተዘጋጅቼ ነበረ። መስራቹ እንደመሆኔ መጠን የዛች ቤተ ክርስቲያን መሪ ሆንኩ። የዚያች ቤተ ክርስቲያን ኃላፊነት እኔ ላይ ሆነ። እኔና ሚስቴ በርካታ ጊዜ ታስረናል፣ ተደብድበናል፣ እየተጎተትን ናዚ ዳኞች ፊት ቀርበናል። በናዚዎች የደረሰው ሽብር በጣም ከባድ ነበር። ሆኖም ወደፊት ኮሚኒስቶች ከሚያደርሱብን ጋር ሲስተያይ ግን ይህን ያህል እንደ ችግር የሚቆጠር አልሆነም። እንዳይገደል ከመፍራታችን የተነሳ የልጄ የሚያህን አይሁዳዊ ባልሆነ ስም እንዲጠራ አድርጌዋለሁ። ይሁን እንጂ የናዚዎች ዘመን አንድ ትልቅ ጥቅም ነበረ። አካል ላይ የሚደርስ ድብደባ መታገስ እንደሚቻል በእግዚአብሔር እርዳታ የሰው ልጅ መንፈስ ከባድ ስቃይ መቋቋም እንደሚችል ያስተማሩን እነርሱ ነበሩ። ክርስቲያናዊ ስራን በሚስጥር መስራት አስተምረውናል። ይህ ደግሞ ወደፊት ለሚመጣው እጅግ የከፋ ችግር ማለትም ለፊት ለፊት ላለው መከራ የመዘጋጃ ጊዜ ነበረ። ለሩሳውያን የሰጠሁት አገልግሎት እግዚአብሔር የለም በማለት ባሳለፍኳቸው ዘመኖች በጣም በመቆጨቴ ገና ካመንኩ ጊዜ ጀምሮ ነበር የኔ አይነት አመለካከት ለነበራቸው ሩሳውያን ለመመስከር ናፍቆት ያደረብኝ። ሩሳውያን ገና ከልጅነታቸው ጀምሮ እግዚአብሔር የለም የሚል አስተሳሰብ ተተክለው ነው ያደጉት። አሁን ሩሳውያን በወንጌል የመድረስ ናፍቆቴ ተሳካ። ለእነርሱ ወንጌል ለመስበክ ወደ ነበሩበት ቦታ መሄድ አልነበረብኝም። ምኞቴ መፈጸም የጀመረው በናዚዎች ዘመን ነበር። ምክንያቱም በሺዎች የሚቆጠሩ ሩሳውያን የጦር እስረኞች ወደ ሩማንያ በመምጣታቸው በእነርሱ መካከል ክርስቲያናዊ ስራ ለማከናወን ችለን ነበረ። ድራማ የሚመስልና አነቃቂ ስራ ነበር። ከአንድ ሩሳዊ እስረኛ መሐንዲስ ጋር ለመጀመሪያ ጊዜ ያደረኩትን ግንኙነት በፍጹም አልረሳውም። በእግዚአብሔር ያምን እንደሆነ ጠየቅኩት። አላምንም ቢለኝ ኖሮ ይህን ያህል ባልገረመኝ ነበር። ማመን ወይንም አለማመን የአንዱ ሰው ምርጫ ነው። እርሱ ግን የተናገርኩትን ያልተረዳ በሚመስል ሁኔታ በእንዲህ ያለ ነገር እንዳምን ምንም ትዕዛዝ አልተሰጠኝም። ተሰጥቶኝ ቢሆን ኖሮ አምን ነበር አለኝ። እንባዬ መፍሰስ ጀመረ። ልቤ በሐዘን ተሰበረ። ፊቴ የቆመው ሰው አእምሮ የሞተ ነው። እግዚአብሔር ለሰው ልጅ የሰጠው ትልቅ ስጦታ ማለትም ግላዊ ሕይወቱን አጥቷል።
ኮሚኒስቶች አእምሮውን አጥበውታል። በሚሰጠው ትዕዛዝ መሰረት ለማመን ወይንም ላለማመን ዝግጁ ነው። በራሱ ሐሳብ ወይንም ግንዛቤ አይደለም የሚሰራው። ይህ ሰው ከዚህ ሁሉ የኮሚኒስት አገዛዝ ዘመን በኋላ የተገኘ አይነተኛው ሩሳዊ ምሳሌ ነው። ኮሚኒዝም በሰው ልጅ ላይ ያደረገው እንዲህ ያለ ሁኔታ ካየው በኋላ ስብዕናቸውን መልሼ ልሰጣቸው፣ በእግዚአብሔርና በክርስቶስ እንዲያምኑ ልረዳቸው መላ ሕይወቴን እንደምሰጥ ለእግዚአብሔር ቃል ገባው። ከነሐሴ 23 1944 ጀምሮ 1 ሚሊዮን የሚሆን ሩሳውያን ወታደሮች ወደ ሩማንያ ገቡ። ብዙም ሳይቆይ ኮሚኒስቶች በአገራችን ስልጣን ያዙ። ከዛም በናዚዎች ዘመን የደረሰብን ስቃይ ተራ ነገር የሚያስመስል ስቃይ ጀመረ። ዛሬ 24 ሚሊዮን ሕዝብ ብዛት ባላት የያኔዋ ሩማንያ ኮሚኒስቶች በነበሯቸው አባላት ከ10 ሺህ የበለጠ አልነበረም። ይሁን እንጂ የሶቪየት ህብረት የውጭ ጉዳይ ጸሐፊ የነበረው ቪሸንስ ወደ ተወዳጁ ንጉሳችን ሚካኤል ቀዳሚ ቢሮ ዘው ብሎ በመግባት ጠረጴዛውን በጡንቻው እየደበደበ መንግስትህ ውስጥ ኮሚኒስቶችን መሾም አለብህ አለው። መከላከያና ፖሊስ ሰራዊቶቻችን ትጥቅ እንዲፈቱ ተደርጎ ነበር። ስለዚህም በሁሉም ሊባል በሚችል ደረጃ የተሰጡ ኮሚኒስቶች ያህል አንዳች ተቃውሞ ስልጣን ያዙ። ስለዚህም በሁሉም ሊባል በሚችል ደረጃ በተጠሉ ኮሚኒስቶች ያለ አንዳች ተቃውሞ ስልጣን ያዙ። ይህ የሆነው የአሜሪካና የእንግሊዝ መሪዎች ትብብር ነው ማለት አይቻልም። ሰዎች ስለ ግላዊ ኃጢአታቸው ብቻ ሳይሆን ስለ ብሔራዊ ኃጢአታቸው ጭምር በእግዚአብሔር ፊት ተጠያቂዎች ናቸው። ሰቆቃ ውስጥ ላሉ አገሮች ሁሉ የአሜሪካ የእንግሊዝ ክርስቲያኖች ኃላፊነት አለባቸው። አሜሪካውያን በመታለል የግድያና የሽብር ስርዓት እኛ ላይ እንደገዛ ማድረጋቸው ማወቅ አለባቸው። እንደ አንድ የክርስቶስ አካል ክፍል አሜሪካውያን ክርስቲያኖች መከራ ውስጥ ያሉ ሰዎች ወደ ክርስቶስ ብርሃን እንዲመጡ መርዳት፣ ለዚያ ኃጢአታቸው ቤዛ መክፈል ይኖርባቸዋል። የቤተ ክርስቲያን መታለል። ኮሚኒስቶች ወደ ስልጣን ከመጡ በኋላ ቤተ ክርስቲያን የማታለል ስራቸውን ጀመሩ። አንዳንዴ የፍቅርና የማታለል ቃል ይመሳሰላሉ። የትዳር ጓደኛ ሊያደርጋት የሚፈልግና ለአንድ ቀን አዳር ብቻ አንዲትን ልጃገረድ የሚፈልግ ሰው ሁለቱም እወድሻለሁ በማለት ነው የሚቀርቧት። የማታለል ቃልና የፍቅር ቃል እንድንለይ የበግ ለምድ በለበሰው ተኩላና በእውነተኛው በግ መካከል ያለውን ልዩነት እንድናውቅ ኢየሱስ ነግሮናል። በጣም የሚያሳዝነው ግን ኮሚኒስቶች ወደ ስልጣን ሲመጡ በሺዎች የሚቆጠሩ ቄሶች፣ መጋቢዎችና አገልጋዮች በእነዚያ ሁለት ድምጾች መካከል ያለውን ልዩነት አላወቁም ነበረ። ኮሚኒስቶች ፓርላማ አዳራሽ ውስጥ ክርስቲያናዊ አካላትን ሁሉ ያሳተፈ ስብሰባ አደረጉ። ከእያንዳንዱ ቤተ እምነት የተወከለ 4000 ቄሶች፣ ፓስተሮችና አገልጋዮች ተሰብስበው ነበረ። ይህን ስብሰባ በክብር ፕሬዝዳንትነት እንዲመራ ጆሴፍ ስታሊን የመረጡት እነዚያው የእግዚአብሔር ሰዎች ነበሩ። በዚያ ወቅት ስታሊን አያሌ ክርስቲያኖችን የገደለ የዓለም አቀፍ እግዚአብሔር የለም ባዮች እንቅስቃሴ ፕሬዝዳንት ነበረ። ጳጳሶችና መጋቢዎች አንዱ ከሌላው እየተቀባበሉ በመሰረተ ሐሳቡ ደረጃ ኮሚኒዝም፣ ክርስትና ተመሳሳይ ናቸው፣ አብረው መኖር ይችላሉ እያሉ ተናገሩ። አንዱ አገልጋይ ከሌላው እየተቀበለ ኮሚኒዝም ላይ የምስጋና ቃሎች አሽጎደጎደ። የቤተ ክርስቲያን ታማኝነት የሚታይበት አዲስ አስተዳደር መምጣቱንም ማረጋገጫ ሰጠ። እኔና ሚስቴ በዚያ ስብሰባ ተገኝተን ነበረ። ሪቻርድ፣ ተነስና ይህን ውርደት ከክርስቶስ ፊት ጥረግ፣
ፊቱ ላይ እየተፉበት እኮ ነው ያለችኝ ሚስቴ ሳቢና ነበረች። እኔም እንዲህ አልኳት፣ እንደዚህ ካደረግኩ ባልሽን ታጫለሽ አልኳት። የሰጠችኝ መልስ ፈሪ ባል አለኝ ከምል ቢቀርብኝ ይሻላል የሚል ነበረ። ያኔ ተነሳሁና የክርስቲያኖች ገዳይ ሳይሆን ኢየሱስ ክርስቶስን እያወደስኩ ተናገርኩ። በመጀመሪያ ደረጃ ታማኝነታችን ለእርሱ መሆን እንዳለበት ለጉባኤው ተናገርኩ። ይህ ስብሰባ በሬዲዮ ይተላለፍ ስለነበር የክርስቶስ መልእክት በኮሚኒስቶች ፓርላማ ሲነገር አገሩ ሁሉ መስማት ቻለ። ኋላ ግን ለዚህ ንግግሬ ዋጋ መክፈል ነበረብኝ። ሆኖም ቅር የማያሰኝ ክፍያ ነበረ። ለኮሚኒዝም ያላቸውን ታማኝነት ለመግለጽ የኦርቶዶክስ ሆነ የፕሮቴስታንት አብያተ ክርስቲያን መሪዎች አንዱ ከሌላው በልጦ ለመታየት ፉክክር ያዙ። መጎናጸፊያቸው ላይ የኮሚኒስት አርማ የሆነው ማጭድና መዶሻ ያለበት አንድ የኦርቶዶክስ ጳጳስ ተነስቶ ከእንግዲህ ወዲህ ብፁዕ አባታችን ብለው ሳይሆን ጓድ አባታችን ብለው እንዲጠሩት የቤተ ክርስቲያን ካህናትን ጠየቀ። ፓትርያርኩና ሩሳውያኑ የመሳሰሉት ቄሶች ደግሞ ነገሮቻቸው የበለጠ ግልጽ ነበር። የሚስጥር ፖሊስ አባሎች ሆኑ። በሩማንያ ያለችው ሉተራን ቤተ ክርስቲያን ዋና ጳጳስ የነበረው ራፕ የሚሉት ሰው እግዚአብሔር 3 መገለጾች ሰጥቷል። አንዱ በሙሴ አማካኝነት፣ ሌላው በኢየሱስ፣ ሶስተኛው ደግሞ በስታሊን አማካኝነት ነው። ሶስተኛው ግን ከእርሱ በፊት ከነበሩት ሁሉ ይበልጣል በማለት በነገረ መለኮት ሴሚናሪ ውስጥ ያስተምር ጀመረ። ሬሲስት በሚባል ከተማ የባፕቲስቶች ስብሰባ ተካፍዬ ነበረ። ስብሰባው ይካሄድ የነበረው ቀዩ ባንዲራ በሚውለበለብበትና የሶቪየት ህብረት ህዝብ መዝሙር ህዝቡ ቆሞ በመዘመር አዳራሽ ውስጥ ነበረ። የባፕቲስት ፕሬዝዳንት እንደ አንድ ታላቅ የመጽሐፍ ቅዱስ አስተማሪ አድርጎ ስታሊን አሞገሰ። የእግዚአብሔር ትእዛዝ ከመፈጸም ውጪ ስታሊን ምንም እንዳላደረገ ተናገረ። በጣም የምወዳቸው እውነተኞች ባፕቲስቶች ከኮሚኒስቶች ጋር እንዳልተስማሙና ለክርስቶስ በጣም ታማኝ እንደነበሩ፣ ስለ እርሱም ብዙ መከራ እንደተቀበሉ መዘንጋቴ እንዳይደለ እንድትረዱኝ ይፈልጋለሁ። ይሁን እንጂ መሪዎቻቸው የመረጡላቸው ኮሚኒስቶች ስለነበሩ ሳይወዱ በግድ ከመቀበል ውጪ ምርጫ አልነበራቸውም። ዛሬም ቢሆን በኮሚኒስት ሀገሮች ከፍተኛ ሃይማኖታዊ መሪነት ደረጃ ላይ ባሉ እውቅና ባላቸው ቤተ ክርስቲያኖች ውስጥ ተመሳሳይ አሰራር ተግባር ላይ እየዋለ ነው። የክርስቶስ ሳይሆን የኮሚኒስቶች አገልጋይ የሆኑት የእነርሱ አቋም ያልያዙ ወንድሞችን እያጋለጡ ነበረ። አብዮቱ ኋላ በሩሲያ ያሉ ክርስቲያኖች ከኮሚኒስቶች ጣልቃ ገብነት ነፃ የሆነች ህቡ ድብቅ የሆነች ቤተ ክርስቲያን እንደ መሰረቱ ሁሉ ኮሚኒዝም ወደ ስልጣን መምጣቱና የብዙ መሪዎቻቸው ተላልፎ መሰጠት እኛን በሩማንያ ያለነውን በህቡ የምንንቀሳቀስ ቤተ ክርስቲያን ማለትም ወንጌልን ለመስበክና ልጆችን ወደ ክርስትና ለማምጣት የምትሰራ ቤተ ክርስቲያንን እንድንመሰርት አድርጎናል። ኮሚኒስት ይህን ሁሉ ይከላከላሉ። እውቅና የተሰጣት ቤተ ክርስቲያን ግን እነርሱ እንደሚያዟት ትሆናለች። እኔ ከሌሎች ጋር በአንድነት ሆኜ በህቡ የምትንቀሳቀስ ቤተ ክርስቲያን ማደራጀት ጀመርኩ። በውጭ ይዞታዬ በጣም የተከበረ ደረጃ ነበረኝ። የኖርዌጅን ሉተራን ሚስዮናዊ ፓስተር ነበርኩ። ያ ለእውነተኛው ህቡ ስራዬ ሽፋን ሆኖልኝ ነበረ። እንዲሁ በዚያ ጊዜ በሩማንያ የዓለም አቀፍ አብያተ ክርስቲያን ይተባበራል የአብያተ ክርስቲያን ምክር ቤት ተወካይ ነበርኩኝ። እንዲሁ በዚያ ጊዜ በሩማንያ የዓለም አብያተ ክርስቲያን ምክር ቤት ተወካይ ነበርኩ። ይህ ድርጅት ከኮሚኒስቶች ጋር ይተባበራል የሚል
ቅንጣት ጥርጣሬ አልነበረኝም። በዚያ ጊዜ ድርጅቱ በአገራችን ከእርዳታ ስራ በቀር ሌላ ምንም እንደማያደርግ ነበረ። እነዚህ ሁለት ስልጣኖች የህቡ ስራዬን በማያውቁ ኮሚኒስቶች ባለስልጣኖች ዘንድ በጥሩ ስም እንድታወቅ ረድቶኛል። ይህ የህቡ ድብቅ ስራ ሁለት ገጾች ነበሩት። የመጀመሪያው በሩሲያ ወታደሮች መካከል የምናደርገው ስውር አገልግሎት ነበር። ሁለተኛው ገጽታ በተጽዕኖ ስር ላለው የሮማኒያ ህዝብ የምናደርገው ህቡ አገልግሎት ነበረ። እጅግ የተጠሙ ነፍሶች ያሏቸው ሩሳውያን። ለእኔ በሩሳውያን መካከል ወንጌል መስበክ በምድር ያለ የመንግስተ ሰማያት ኑሮ ያህል ነበር። ለተለያዩ አገር ሰዎች ወንጌልን ሰብክ ያለው፣ ሆኖም እንደ ሩሳውያን የወንጌል ውሃ የሚጠጣ ህዝብ አይቼ አላውቅም። ይህን ያህል የተጠሙ ነፍሶች አሏቸው። አንድ ጊዜ አንድ ወዳጄ የሆነው የኦርቶዶክስ ቄስ ስልክ ደውሎ ኑዛዜ ለማድረግ አንድ ሩሳዊ ባለስልጣን ወደ እርሱ መጥቶ እንደነበር ነገረኝ። ቄሱ ወዳጄ የሩሲያ ቋንቋ አያውቅም ነበረ። ይሁን እንጂ እኔ የሩሲያ ቋንቋ እንደምናገር በማወቁ አድራሻዬን ለሰውየው ሰጠው። ሁለተኛ ቀን ይህ ሰው ሊያገኘኝ መጣ። እግዚአብሔርና የእግዚአብሔርን ነገር ይራብ ይጠማ ነበር፣ ግን መጽሐፍ ቅዱስ አይቶ እንኳን አያውቅም። ሃይማኖታዊ ትምህርት አልነበረውም። ሃይማኖታዊ ስብሰባ ተካፍሎ አያውቅም። በዚያ ዘመን በሩሲያ ቤተክርስቲያን እንደ ልብ አይገኝም ነበረ። እንግዲህ እግዚአብሔርን የሚናፍቀውና የሚወደው እርሱን በተመለከተ ቅንጣት ዕውቀት ሳይኖረው ነበረ። የተራራውን ስብከትና ከኢየሱስ ምሳሌዎች አንዳንዱን አነበብኩለት። ልብ አድርጉ። ካደመጠኝ በኋላ እጅግ በጣም ደስ አለው። እንዴት ደስ የሚል ነው! ለመሆኑ ይህ ክርስቶስ ሳላውቅ እንዴት እስከ ዛሬ ኖርኩ አለ። አንድ ሰው ይህን ያህል በክርስቶስ ደስ ሲሰኝ ለማየት የመጀመሪያዬ ነበረ። ግን ወዲያውኑ አንድ ስህተት ፈጸምኩ። መጀመሪያ ልቡን ዝግጁ ሳላደርግ ስለ ክርስቶስ መከራና ስቃይ አነበብኩለት። እንዲህ ይሆናል ብዬ አልጠበቅኩም ነበር። ክርስቶስ እንዴት እንደተደበደበ እንደተሰቀለና በመጨረሻ እንዴት እንደሞተ ሲሰማ ስቅስቅ ብሎ ማልቀስ ጀመረ። አዳኝ ይሆነኛል ብሎ ባሰበው ሰው አምኖ ነበር። አሁን ግን አዳኙ ሞቷል። እርሱን ስመለከት በራሴ አፈርኩ። ራሴን ክርስቲያን ፓስተርና የሌሎች አስተማሪ በማለት ብጠራም በዛ ሩሳዊ ባለስልጣን ያህል የክርስቶስ መከራ ተካፋይ አልሆንኩም። እርሱን ማየት መስቀሉ እግር ስር ሆና ስታለቅስ የነበረችውን መቅደላዊት ማርያምን የማየት ያህል ሆነልኝ። ኢየሱስ መቃብር ውስጥ በነበረ ጊዜ ሁሉ በእርሱ የነበራት እምነት ባለመተዋ ስቅስቅ ብላ ታለቅስ ነበረ። ከዚያም የትንሣኤውን ታሪክ እያነበብኩለት እያለ ሁኔታው ሲለወጥ አየው። ያ አዳኙ ከመቃብር መነሳቱን አያውቅም ነበር። ይህን አስደናቂ ዜና ሲሰማ ጭኖቹን እየመታ በጣም ጸያፍ የሆኑ በጣም ቅዱስ የሆኑ ቃሎች ከአንደበቱ ወጡ። ይህ የለመደው የአነጋገር መንገድ ነበረ። እንደገና ደስ ብሎት ሕያው ነው እያለ መጮህ ጀመረ። ከዚያም በኋላ እንጸልይ አልኩት። እርሱ ግን እንዴት እንደሚጸልይ እንኳን አያውቅም ነበር። እኛ ቅዱስ የምንላቸው ሐረጎች አያውቃቸውም። ከእኔ ጋር በጉልበቱ ተንበረከከ። ያቀረበው ጸሎት አንተ እግዚአብሔር እንዴት ያለ ጥሩ ሰው ነህ! እኔ አንተ ደግሞ እኔን የሆንክ ቢሆን ኖሮ ጥፋትህን ይቅር አልልልህም ነበር። አንተ ግን ጥሩ ሰው ነህ፣ በጣም እወድሃለሁ የሚሉ ቃሎች ነበሩ። እኔ እንደሰማሁት በዚያ ሩሲያዊ ባለስልጣን ውብ ጸሎት ለመስማት የሰማይ መላእክት እየሰሩ የነበሩትን ቆም ያደረጉ ይመስለኛል። ያ ሰው በሚገርም ሁኔታ ወደ ክርስቶስ መጣ።
ሱቅ ውስጥ ከአንድ ሴት ባለስልጣን ጋር ከነበረ ሩሳዊ ካፕቴን ጋር ተገናኘው። ማንኛውም አይነት ዕቃ እየገዙ ነበር። ሆኖም የሩሲያ ቋንቋ ከማይችለው ባለሱቅ ጋር ለመግባባት አዳግቷቸው ነበር። ላስተረጉምላቸው እንደምችል ነገርኳቸው። ወዲያውኑ ተቀራረብን። ከዚያ በኋላ ቤታችን ምሳ ጋበዝኳቸው። መብላት ከመጀመራችን በፊት ያላችሁት ክርስቲያን ቤተሰብ ውስጥ ነው። ከመብላታችን በፊት የመጸለይ ልማድ አለን አልኳቸው። ጸሎቱን በሩሲያ ቋንቋ ጸለይኩ። ሹካና ቢላዋቸውን አስቀመጡ። ለመብላት ፍላጎት አልነበራቸውም። ይልቁኑ ስለ እግዚአብሔር፣ ስለ ክርስቶስና ስለ መጽሐፍ ቅዱስ ተከታታይ ጥያቄዎች ያቀርቡልኝ ጀመር። ስለ አንዳቸው እንኳን ይህን ያህል የሚያውቁት አልነበረም። ለእነርሱ መናገር ቀላል አልነበረም። 100 በጎች ስለነበሩት አንዷ ስለጠፋችው ሰው የተነገረውን ምሳሌ ነገርኳቸው። አእምሯቸው በኮሚኒስት አይዲዮሎጂ በመታጠቡ የነገርኳቸውን መረዳት አልቻሉም። ለመሆኑ ሰውየው እንዴት 100 በጎች ሊኖሩት ቻለ? የኮሚኒስት እርሻ ማህበሩ እንዴት ሳይወስድበት ቀረ? በማለት ጠየቁኝ። ከዚያም ኢየሱስ ንጉሥ መሆኑን ነገርኳቸው። ንጉሶች ሁሉ ህዝቡን ጨቁነው የሚገዙ ክፉዎች ናቸው። ስለዚህ ኢየሱስም አንዱ ጨቋኝ መሆን አለበት በማለት መለሱልኝ። በወይኑ እርሻ ስለነበረው ሰራተኞች ታሪክ ስነግራቸው እነዚያ ሰዎች በወይኑ እርሻ ባለቤት ላይ በማመጻቸው ጥሩ አድርገዋል። የወይን እርሻ በጋሪዮሽ ጥቅም ላይ መዋል አለበት አሉኝ። ለእነርሱ የምነግራቸው ሁሉ አዲስ ነበረ። ስለ ኢየሱስ መወለድ ስነግራቸው ማርያም የእግዚአብሔር ሚስት ናት እንዴ? በማለት ለአንድ ጥሩ ክርስቲያን ስድብ የሚመስል ጥያቄ አቀረቡልኝ። ከእነርሱ ጋር ሆነ እነርሱን ከመሳሰሉ ብዙዎች ጋር መነጋገር ከብዙ ዓመታት የኮሚኒዝም አገዛዝ በኋላ ለሩሳውያን ወንጌል ለመስበክ ፍጹም አዲስ በሆነ አቀራረብ መጠቀም እንደሚገባኝ ተምሬያለሁኝ። ይህ እውነታ ለተለያዩ አያሌ ባህሎች ተግባራዊ ሊሆን ይችላል። ወደ ማዕከላዊው አፍሪካ ሄደው ለነበሩ ሚስዮናውያን ኃጢአታችሁ እንደ አለላ ቢቀላ እንደ በረዶ ይነጣል የሚለውን የነቢዩን ኢሳይያስ ቃል የመተርጎም ችግር ገጥሟቸው ነበረ። ማዕከላዊ አፍሪካ ያሉ ሰዎች በረዶ አይተው ስለማያውቁ እነርሱን በተመለከተ ቃል አልነበራቸውም። ስለዚህ ሚስዮናውያኑ ኃጢአታችሁ እንደ ኖራ ይነጣል በማለት መተርጎም ነበረባቸው። ኃጢአታችሁ እንደ ኖራ ይነጣል በማለት መተርጎም ነበረባቸው። እኛም ኮሚኒስቶች በሚገባቸው መንገድ መናገር ከፈለግን ወንጌልን በማርክሲስት ቋንቋ ማቅረብ አለብን። ይህን እኛ በራሳችን ማድረግ ባንችል እኛ ውስጥ በሆነው መንፈስ ቅዱስ ስራውን ይሰራል። ካፒቴኑና አብረው የነበረች ሴት ባለስልጣን በዚያ ቀን ወደ እምነት መጡ። ውሎ አድሮ ለሩሲያ እያደረግን በነበረው ህቡ አገልግሎት ይረዱ ጀመር። ብዙ ሺህ ወንጌሎችና ሌሎች ክርስቲያን ስነ ጽሑፎችን በድብቅ እያሳተምን በሩሲያውያን መካከል እናሰራጭ ነበር። ወደ እምነት በመጡ ሩሲያውያን ወታደሮች አማካኝነት መጽሐፍ ቅዱስና የተወሰኑ የመጽሐፍ ቅዱስ ክፍሎች ወደ ሩሲያ እናስገባ ነበር። የእግዚአብሔር ቃል በሩሲያውያን እጅ እንዲገባ ለማድረግ ሌላ ዘዴዎችን እንጠቀማለን። ሩሲያውያን ወታደሮች ለበርካታ ዓመታት ውጊያ ላይ ስለነበሩ ብዙዎች በአገራቸው ልጆች አሏቸው። ለዚያን ያህል ጊዜ ልጆቻቸውን አላዩም። ሩሲያውያን ልጆች እጅግ ሲበዛ ነው የሚወዱት። የእኔ ልጅ ሚያሂና ከ10 ዓመት በታች የሆኑ ልጆች መጽሐፍ ቅዱሶችን፣ ወንጌሎችን፣ ሌሎችን መጽሐፍቶችን በመያዝ የሩሲያ ወታደሮች ወደሚገኙበት መንገዶች፣ መናፈሻ ስፍራዎች ይሄዱ ነበረ። ሩሲያውያን ወታደሮች ራሳቸውን ዳበስ እያደረጉ ለዓመታት ያላዩቸው ልጆቻቸውን እያስታወሱ በፍቅር ያናግሯቸው ነበረ። ወታደሮቹ
ቸኮሌት ወይንም ከረሜላ ይሰጧቸዋል። ልጆቹ ደግሞ በተራቸው የያዙትን መጽሐፍ ቅዱስና ወንጌሎችን ይሰጧቸዋል። የሚቀበሏቸው በትልቅ ጉጉት ነበረ። ብዙ ጊዜ እኛ በግልጽ ብናደርገው አደገኛ የሚሆነው ልጆቻችን ያለ አንዳች መሳቀቅ ያደርጉት ነበረ። እነዚያ ልጆች ለሩሳውያን ወንጌል የሚያደርሱ ወጣት ሚስዮናውያን ነበሩ። ውጤቱ እጅግ በጣም ደስ የሚያሰኝ ነበረ። ወንጌልን ለእነርሱ ለመስጠት ሌላ መንገድ በሌለበት ሁኔታ በዚህ አይነት ዘዴ ሩሳውያን ወንጌል አገኙ። በወታደሮች ካምፕ ለሩሳውያን መስበክ። በሩሳውያን መካከል የምንሰራው በግል በመመስከር ብቻ አልነበረም። በትናንሽ ቡድኖች ውስጥም መስራት ችለን ነበረ። ሩሳውያን ሰዓት ሲወዱ ለጉዱ ነበር። ካገኙት ሁሉ ሰው ሰዓት ይሰርቃሉ። መንገድ ላይ ሰዎች እያስቆሙ ሰዓቶቻቸውን አውልቀው እንዲሰጧቸው ይጠይቁ ነበረ። በዚያ ዘመን ሩሳውያን ወንዶች በሁለት ክንዶቻቸው በርካታ ሰዓቶች አስረው ማየት፣ ሩሳውያን ሴቶች ባለስልጣኖች የጠረጴዛ ሰዓት አንገታቸው ላይ አንጠልጥለው ማየት የተለመደ ነበረ። ከዚያ በፊት ሰዓት ኖሯቸው ስለማያውቅ ይበቃኛል ማለትን አያውቁም ነበረ። ሰዓት የመግዛት የፈለጉ ሩማንያውያን የተሰረቁ ሰዓቶቻቸውን ለመግዛት ሶቪየት ወታደር ካምፕ ይሄዱ ነበር። አንዳንዴ መልሰው የሚገዙት የተሰረቀውን የራሳቸውን ሰዓት ነበረ። ስለሆነም ሩሳውያን ወታደር ካምፕ ውስጥ መግባት ለሩማንያውያን ያልተለመደ ነገር አልነበረም። በህቡ የምንንቀሳቀስ ቤተ ክርስቲያን ሰዓት መግዛት ወደ ካምፑ ለመግባት አንድ ሽፋን ትጠቀም ነበረ። በሩሳውያን ካምፕ ውስጥ ለመጀመሪያ ጊዜ ወንጌል የሰበኩት ታዋቂው የኦርቶዶክስ በዓል በሆነው ቅዱስ ጳውሎስና ቅዱስ ጴጥሮስ ቀን ነበረ። ሰዓት መግዛት እንደሚፈልግ ሰው ሆኜ ወደ ወታደር ሰፈር ሄድኩ። አንዱ ውድ ነው፣ ሌላው በጣም ትንሽ ነው፣ ሌላው ደግሞ በጣም ትልቅ ነው እያልኩ ማማረጥ ጀመርኩ። ብዙ ወታደሮች ከበቡኝ። እያንዳንዱ ይህን ግዛ እያሉ የያዘውን ሰዓት ያሳየኝ ነበረ። ለመሆኑ ከእናንተ መካከል ጳውሎስ ወይንም ጴጥሮስ የሚባል ሰው አለ? በማለት ቀልድ በሚመስል መልክ ጠየቅኳቸው። አንድ ሁለቱ በእነዚያ ስሞች እንደሚጠሩ ነገሩኝ። ከዚያም የዛሬው ቀን ኦርቶዶክስ ቤተ ክርስቲያን ቅዱስ ጳውሎስና ቅዱስ ጴጥሮስ የምታከብርበት ቀን እንደሆነ ታውቃላችሁ አልኳቸው። በዕድሜ ገፋ ያደረጉ ያውቁ ነበረ። ቀጠል አድርጌ ጳውሎስና ጴጥሮስ እነማን እንደነበሩ ታሪካቸውን ታውቃላችሁ በማለት ጠየቅኳቸው። ይህን ያህል የሚያውቁ አልነበሩም። ወዲያውኑ ስለ ጳውሎስና ስለ ጴጥሮስ እነግራቸው ጀመር። በዕድሜ ጠና ካሉ ወታደሮች አንዱ አቋረጠኝና መጀመሪያውኑ አንተ የመጣኸው ሰዓት ለመግዛት አይደለም፣ የመጣኸው ስለ ሃይማኖት ልትነግረን ነው። እስቲ ቁጭ በልና ጥቂት እንነጋገር፣ ግን ተጠንቀቅ። ከማን መጠቀቅ እንዳለብህ እኛ እናውቃለን። አሁን በዙሪያ ያሉ ሁሉ ጥሩ ሰዎች ናቸው። ግን ድንገት እጄን ጉልበቴ ላይ ሳደርግ ሌላ ነገር ማውራትን ትተህ ስለ ሰዓት ብቻ አውራ። እጄን ከጉልበቴ ላይ ሳነሳ ስለ ሃይማኖት ማውራትን መቀጠል ትችላለህ አለኝ። በርካታ ሰዎች በዙሪያዬ ተሰበሰቡ። ጳውሎስ፣ ጴጥሮስ ሕይወታቸውን ስለሰጡለት ክርስቶስ ነገርኳቸው። አልፎ አልፎ እነርሱም የማይተማመኑበት ሰው ይመጣ ነበረ። በተነጋገርነው መሰረት ወታደሩ ጉልበቴ ላይ ሲያደርግ ስለ ሰዓት መነጋገር እጀምራለሁ። ያ ሰው ከሄደ በኋላ ደግሞ ስለ ክርስቶስ መናገር እጀምራለሁ። በሩሲያውያን ክርስቲያን ወታደሮች እርዳታ በተደጋጋሚ ወደ ካምፑ እየሄድኩ ተመሳሳይ አገልግሎት ሰጥቻለሁ። ከጓዶቻቸው ብዙዎች በክርስቶስ አመኑ። በሺዎች የሚቆጠሩ ወንጌሎች በድብቅ ታደሉ። በህቡ የምትሰራዋ ቤተ ክርስቲያን አንዳንድ ወንድሞች እህቶች ተይዘው እንደዚያው ማድረጋቸው ተደብድበው ነበረ። ሆኖም ድርጅታዊ ስራችንን አላጋለጡብንም ነበር። በዚያ ስራ በሩሲያ ካሉ የህቡ ቤተ ክርስቲያን ወንድሞች ጋር መገናኘትና ስለ ልምምዳቸው መስማት በመቻላችን በጣም ደስ አለን። ከሁሉም በፊት
እነርሱ ላይ ያየነው የታላላቅ ቅድስናን ምልክት ነበረ። ብዛት ባላቸው ኮሚኒስታዊ አስተምህሮ ዓመታት ውስጥ አልፈዋል። ይሁን እንጂ አሳ ጨዋማ በሆነ ባህር ውስጥ ቢኖርም የስጋ ጣዕሙ እንደማይለወጥ ሁሉ እነርሱም በኮሚኒዝም ትምህርት ቤቶችና ዩኒቨርሲቲዎች ውስጥ ቢያልፉም በክርስቶስ አማካኝነት ነፍሳቸው በንጽህና በቅድስና ጠብቀውታል። እነዚያ ሩሳውያን ክርስቲያኖች እንዲህ ያሉ ውብ ነፍሶች ያሏቸው ነበሩ። የምናደርገው ኬፕ ላይ ከመዶሻና ከማጭድ ጋር ያለው ኮከብ የክርስቶስ ተቃዋሚ ኮከብ እንደሆነ እናውቃለን ይሉ ነበር። ይህን የሚሉት በታላቅ ሐዘን ነበር። እነዛ ወገኖች በሩሲያ ወታደሮች መካከል ወንጌል እንድናስፋፋ በጣም ረድተውናል። እነዚያ ወገኖች ከደስታ በቀር ሁሉን ክርስቲያን ባህሪያት ነበሯቸው። እነርሱ ደስታን የሚያውቁት ወደ ጌታ በመጡበት ዘመን አካባቢ ብቻ ነው። በኋላ ግን ብዙ ሰቆቃ የሚያዩበት ስደት ውስጥ በመግባታቸው ደስታቸው አብሮ አልቆየም። ይህን በተመለከተ ብዙ አስቤያለሁ። አንድ ጊዜ አንዱ ባፕቲስት ክርስቲያን ደስታ የሌለው ለምንድን ነው በማለት ጠየቅኩት። ጥሩ ክርስቲያን ለመሆን እንደምሞክር አጥብቄ እንደምጸልይና ሰዎች ወደ እምነት ለማምጣት ጥረት እንደማደርግ ከቤተ ክርስቲያን ፓስተር የምደብቅ እስከሆነ ድረስ እንዴት ደስታ ሊኖረኝ ይችላል? የቤተ ክርስቲያን ፓስተር እያንዳንዱን ነገር ለሚስጥር ፖሊስ የሚጠብቁም ሰው ነው። አንዱ ሌላውን ይሰልለዋል። እረኛ የተባሉ መንጋውን አሳልፈው የሚሰጡ ናቸው። በጥልቅ ልባችን ውስጥ የመዳናችን ደስታ አለ። በውጭ ግን ይህን አንተ ያለህን አይነት ደስታ እኛ የለንም አለኝ። ክርስትና ለእኛ የሚገርም ነገር ሆኖብናል። በነፃው ዓለም ያሉ ክርስቲያን አንድ ሰው ወደ ክርስቶስ ሲያመጡ የአንዲት ሕያው ቤተ ክርስቲያን አባል ነው የሚያደርጉት። የሃይማኖት ጭቆና ባለበት አገር ግን አንድ ሰው ወደ እምነት ሲመጣ ምናልባት እስራት ሊገጥመው እንደሚችል፣ ልጆቹም አባት የሌላቸው ሊሆኑ እንደሚችል እናውቃለን። ምንጊዜም ቢሆን አንድን ሰው ወደ ክርስትና የማምጣት ደስታ የምንካፈለው ዋጋ መኖሩን ከመገንዘብ ስሜት ጋር የተደባለቀ ነው። ፍጹም ልዩ አይነት ክርስቲያን ቤተሰብ ሆነናል። ህቡ ቤተ ክርስቲያን እዚህ ላይ ብዙ የሚገርሙ ነገሮች ይኖራሉ። ክርስቲያኖች እንደሆኑ የሚያስቡ በእውነት ግን ክርስቲያን ያልሆኑ ብዙ ሰዎች እንዳሉ ሁሉ በሩሲያ መካከል እግዚአብሔር የለም ብለው የሚያስቡ በእውነት ግን እንደዚያ ያልሆኑ ብዙ ሰዎች ገጥመውናል። በባቡር ውስጥ አንድ ሩሳዊ ወታደር ፊት ለፊቴ ተቀምጦ ነበር። ስለ ክርስቶስ የነገርኩት ለጥቂት ደቂቃዎች ነበር። እርሱ ግን እግዚአብሔር የሚባል ነገር ላለመኖሩ በጣም ብዙ መከራከሪያዎች አዥጎደጎደ። ከማርክስ፣ ከስታሊን፣ ከኮርቬቴርና ከአዳርዊንና ከሌሎች እግዚአብሔር የለም ባዮች የሚያቀርቧቸውን ጥቅሶች እንደ ጥይት ከአፉ ያፈተልክ ጀመር። አፍራሽ ሐሳቦች እንዳቀርብ ምንም ዕድል አልሰጠኝም። እግዚአብሔር አለመኖሩን ሊያሳምነኝ 1 ሰዓት ያህል ተናገረ። ከጨረሰ በኋላ እግዚአብሔር ከሌለ ታዲያ ችግር ውስጥ ስትሆን የምትጸልየው ለምንድን ነው በማለት ጠየቅኩት። ልክ ሲሰርቅ እንደተያዘ ሌባ በጣም ደንግጦ እንደምጸልይ እንዴት አወካለኝ? መጀመሪያ ላቀረብኩልህ ጥያቄ መልስ ስጠኝ። ለምንድን ነው የምትጸልየው ብዬ ጠይቄሃለሁ። ከአንተ መልስ እፈልጋለሁ አልኩት። በመሸነፍ አይነት ስሜት ራሱን ዝቅ አድርጎ ጦር ግንባር እያለን ጀርመኖች በከበቡን ጊዜ ሁላችን ጸልየናል። እንዴት እንደምንጸልይ በትክክል አናውቅም ነበር። ብቻ የእናታችን አምላክና መንፈስ እባክህ እርዳን እንላለን። ልብን የሚመለከት አምላክ ፊት ይህ በእርግጥ ጥሩ ጸሎት ሊሆን ይችላል። ሌላ ጊዜ ደግሞ ሁለቱም የቅርጻ ቅርጽ ባለሙያ ከሆኑ ሩሳውያን ባልና ሚስት ጋራ ተገናኝቼ ነበር። ስለ እግዚአብሔር ስነግራቸው እግዚአብሔር የለም፣ እኛ ቢዞቦሽኒኪዎች ነን ማለት አምላክ የለሾች ነን፣ ግን እኛ ላይ
የሆነ አንድ በጣም የሚገርም ነገር እንነግርሃለን። በአንድ ወቅት የስታሊን ሐውልት እየሰራን ነበር። ስራ ላይ እያለን ሚስቴ ለመሆኑ ስለ አውራ ጣት አስበህ ታውቃለህ? ከሌሎች ጋር አብሮ የሚሰራ አውራ ጣት ባይኖር ኖሮ የእጃችን ጣቶች እንደ እግሮቻችን ጣቶች ቢሆኑ ኖሮ መዶሻ መኖር፣ ሌላ መሳሪያ፣ መጽሐፍ ወይንም የዳቦ ቁራሽ መያዝ አንችልም ነበረ። ያለዚያ ትንሽ አውራ ጣት የሰው ሕይወት በጣም ከባድ ይሆን ነበር። ለመሆኑ አውራ ጣት የሰራው ማን ነው? በትምህርት ቤት ውስጥ ሁላችን ማርክሲዝምን ተምረናል። ሰማይና ምድር ያለ ፈጣሪ በራሳቸው እንደተገኙ ተነግሮናል። እንደተማርነው ከሆነ እነርሱ የፈጠረ አምላክ የለም እንደዚያው ተብሎ ተነግሮኝ ነበር። እንደዚያ ብዬ አምናለሁ። እንግዲህ እግዚአብሔር ሰማይና ምድርን ባይፈጥር ግን አውራ ጣት ብቻ ቢፈጥር ስለዚህ ትንሽ ነገር መመስገን ይገባዋል። የኤሌክትሪክ አምፑል፣ ቴሌቪዥን፣ የባቡር ሀዲድ፣ ሌሎችን ነገሮች የፈለሰፉ ኤዲሰን፣ ቤሊን እና ስቲፌንሰንን እናመሰግናቸዋለን። ግን አውራ ጣትን የሰራው ለምን አናመሰግነውም? ኤዲሰን አውራ ጣት ባይኖረው ኖሮ ምናልባት ምንም ላይፈለስፍ ይችል ነበር። ስለዚህ ሌላው ቢቀር አውራ ጣት የፈጠረውን ማምለክ ብቻ ትክክለኛ ይሆናል። ብዙ ጊዜ የተሻለውን ነገር ሚስቶቻቸው ሲናገሯቸው ባሎች እንደሚቆጡ ሁሉ ባልየው በጣም ተቆጣ። እንዲህ ያለ ደደብ ነገር አታውሪ፣ የተማርሽው እግዚአብሔር አለመኖሩን ነው። በዚያ ላይ እንዲህ ስትናገሪ ማን ሊሰማሽ እንደሚችል አታውቂም። ወደ ትክክለኛው አእምሮሽ ተመለሺ። አሁንም ሆነ ሁል ጊዜ እግዚአብሔር የለም፣ በሰማይም ቢሆን ማንም የለም አላት። እርሷ ግን የምትለው ነገር በጣም ይገርማል። አባቶቻችን ባለማወቅ ሲያመልኩት የነበረው ሁሉን ቻይ አምላክ በሰማይ ካለ እኛ ደግሞ ሌላው ቢቀር አውራ ጣትን ስለፈጠረ ብቻ ብናመሰግነው ተገቢ ይሆናል። መቼም ሁሉንም የሚችል አምላክ ማንኛውንም ነገር ማድረግ ስለሚችል አውራ ጣትንም ሰርቷል ማለት እንችላለን። በሰማይ ማንም ባይኖር አውራ ጣት የፈጠረ ያንን ማንም በሙሉ ልቤ አምነዋለሁ አለች። ስለዚህ ያ ማንም የተባለው ማምለክ ጀመሩ። በዚያ ማንም የነበራቸው እምነት በጊዜ ውስጥ እያደገ ሄደና እርሱ የአውራ ጣት ብቻ ሳይሆን የኮከብ፣ የአበቦች፣ የሕፃናት በሕይወት ያለ ማንኛውም ውብ ነገር ፈጣሪ መሆኑን አመኑ። በድሮ ዘመን ጳውሎስ በአቴና የማይታወቅ አምላክ የሚያመልኩ ሰዎች ጋር ተገናኝቶ እንደነበር እናነባለን። ያመኑት ትክክል እንደሆነ በሰማይ ማንም ማለትም መንፈስ የሆነው እግዚአብሔር መኖሩን ከእኔ ሲሰሙ ባልና ሚስቱ መናገር ከምችለው በላይ ደስ አላቸው። እርሱ መስቀል ላይ ራሱን ለእኛ መስዋዕት እንዳደረገ አንድ ልጁንም እስኪልክ ድረስ የወደዳቸው የፍቅር ጥበብ የሕይወትን ለእነርሱ መስዋዕት እንዳደረገ አንድ ልጁንም እስኪልክ ድረስ የወደዳቸው የፍቅር የጥበብ የእውነት የኃይል መንፈስ መሆኑን ነገርኳቸው። እንግዲህ እነዛ ሰዎች አማኞች መሆናቸው ባያውቁም በእግዚአብሔር አማኞች ነበሩ ማለት ነው። እኔ ደግሞ አንድ እርምጃ ወደፊት ማለትም መዳንን ወደሚለማመዱበት ደረጃ እነርሱን የምመራበት እድል አግኝቻለሁ።